መስቀል ላይ ሆኖ እሺ በስርዓት ያለው መንፈስ ቅዱስ አሐዱ አምላክ እንግዲህ በዚህ ቦታ ወደ ቆሞ በ40 ዓመተ ምህረት ነው አባቶቻችን ሲለፉ ቆይተው እኛም በመከታቸው ሆነን የለፋን መጥተናል። ኮሚቴዎች የማውንም ለተቋቋሙት ኮሚቴዎች ሲጣጣሩ የጥረት ጉዳይ አግኝቷቸው ገንዘብ እያነሳቸው እቺ የተሰባሰበ ገንዘብ ምንም ኃላፊነት ምንም የተሰራ ነገር የለም። ምትገባው ገንዘብ ትንሽ ነች። ዛሬ ትንሽ እንደ የእግዚአብሔር ፈቃድ ይሁንና ዛሬ በጣም ደስ ይለናል፣ ይሰማናል። አባቶቻችን ይህን ቤተክርስቲያን በእንጨት በከብት እንጨቱን በበሬ ጎትተው ነው ይህን ቤተክርስቲያን ያቋቋሙ በ40 ዓመተ ምህረት። እኛ ዛሬ ታዳጊዎች ይህ ቤተክርስቲያን ይህን ቅስማችንን የሰበረ ቤተክርስቲያን ይህ አሁን የሚሰሩት በጣም ደስ የሚሉ ሰውዬ ናቸው። በጣም ደስ የሚሉ የሚስማሙ ሰውዬ ናቸው። በሳቸው በጣም አድርነት ነው አሁን እየተሰራ ያለው። ያለ ገንዘብ እየለፉ ነው ያለው። ከእኛ ጋር እየሄዱ ነው። ይህንን እንኳን ለማለት አሁን ይህንን እንኳን ለመንቀሳቀስ የተቻለ በሳቸው ኃይል ነው። ከእኛ ጋር አዋጅ ለአዋጅ እየሮጡ በማስተባበር ከእኛ ጋር ከአንድ ቀን እስከ 2 ቀን ከ3 ቀን እስከ በጣም የለፉ ሰውዬ ናቸው እና እኔ በዚህ ላይ እግዚአብሔር የተመሰገነ ይሁን። እግዚአብሔር እንግዲህ እሱ አምላካችን ይርዳ። እግዚአብሔር ካለ እሱ ያስበን። እግዚአብሔር በጻፈን ያሳምረን። አመሰግናለሁ። ያለው ነገር ምንድነው? የቤተክርስቲያን ከተጀመረ 6 ዓመቱ ነው። በ2011 ነው የተጀመረው። ግን ያው ሰው ስላሌለው የአካባቢው ተወላጅ አሉ፣ ግን የሚያስተባብር ሰው ስላጣ 6 ዓመት ሙሉ እንደምታዩት ሰብስትራክቸር ላይ ነው ያለው። ሰብስትራክቸሩ ደግሞ የተጀመረው ዛሬ 4 ዓመት አካባቢ ነው። ቆሞ ነበር ለ3 ዓመት አካባቢ። ያለፈው ዓመት በ2016 እነኚህ የምታያቸው ኮሚቴዎች ህዝቡን በማስተባበርና የሰንበት ተማሪውን ይዘው በትንሽ በሚያገኙት በበዓል ብር እቺኛን ያለችዋን ስራ ጀምረዋል። አሁን የሚያስፈልገን ነገር ምንድነው? ይሄኛውን ያለውን ሰብስትራክቸሩን ለመጨረስ ኮሎኒን ለማቆም አንዳንድ ነገሮችን ለማሳየትም ያለው የቤተ መቅደሱ ስራ ገና አልተጀመረም። አሁን ሰብስትራክቸር ላይ ነው ያለው እንደምታዩት። ስለዚህ ሰብስትራክቸሩን ለማውጣት ራሱ የሚያስፈልገን የተወሰነ ብር ያስፈልገናል። እንደምታዩት ዛሬ እየተለቀመ ነው በሪባን ያ ብቻ